ሰላምና ጤና ለእናንተ ይሁን የተከበራችሁ የኩራዝ ሚዲያ ቤተሰቦች፣ የዕለቱን ዜናዎች ይዘን ቀርበናል። ከዜናዎች ጋር አብራችሁን ቆዩ። በቅድሚያም ዋና ዋና ጉዳዮችን እነግራችኋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ተቋማት ጋር እየመከረ ነው። 160 ኩንታል ወርቅ ለብሔራዊ ባንክ ብናስገባም ምንም የተጠቀምነው ነገር የለም ተባለ። ወደ ውጭ ዘገባዎች ስናልፍ የአሜሪካው ፕሬዝዳንት የጠቅላይ ሚኒስተር ቢንያሚን ኔታንያሁ የሙስና ክስ ተቃወሙ። ኢራን የአየር ክልሏን በከፊል ክፍት አደረገች። የእስራኤል የምድር ኮማንዶች በኢራን ውስጥ በድብቅ ይንቀሳቀሱ እንደነበር ተገለጸ። በሜክሲኮ በደረሰ ጥቃት 12 ሰዎች መሞታቸውን ተገልጿል። እነዚህንና ሌሎች ዝርዝር ጉዳዮች ወደ እናንተ እናደርሳለን። ተከታተሉን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ተቋማት ጋር እየመከረ ነው። ኮሚሽኑ ቀሪ ስራዎችን ብሎም ሀገራዊ ምክክርን በተሳካ ሁኔታ ለማጠናቀቅ የሚረዱ ምክረ ሀሳቦች ተቋማት ጋር እየተወያየ ነው ተብሏል። የመክፈቻ ንግግር ያደረጉት የሀገር ምክክር ኮሚሽነር አምባሳደር መሐመድ ድሪር በርካታ እሴቶችን ባላት ኢትዮጵያ የሃይማኖት ተቋማትን ከፍ ያለ አበርክቶ እንዳላቸውም ገልጸዋል። እንደ ሀገር እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ያሉ አለመግባባትን ዘመኑን በሚጠይቁ መንገድ ለመፍታት የምክክር ምዕራፍ ላይ ስለምንገኝ የሃይማኖት ተቋማት ተሳትፎ መጠናከር እንዳለበትም በአጽንኦት ገልጸዋል። ሁሉም የሃይማኖት ተቋማት በአጀንዳ ማሰባሰብ ምክክር ሂደቱ በተወካዮቻቸው በኩል በንቃት በመሳተፍ አጀንዳዎቻቸው መስጠታቸው የጠቀሙት ኮሚሽነሩ ቀጣይ የምክክር ሂደት የተሳካ እንዲሆን ኃላፊነት እንዳለባቸውም ጠቁመዋል። ሰላማዊ አገር ለማስቀጠልና ችግሮችን በውይይት ለመፍታት የተጀመረው የምክክር ምዕራፍ ውጤታማ ለማድረግ የሃይማኖት ተቋማቱ ትብብርም ጠይቃል ነው የተባለው። የሃይማኖት ተቋማትን ለምዕመኖች ሰላምን ከመስበካቸው በፊት በቅድሚያ ራሳቸውን ችግራቸውን በምክክር ሊፈቱ እንደሚገባም በውይይቱ ቀርባል ነው የተባለው። ወደ ሌላ መረጃ ስናልፍ 160 ኩንታል ወርቅ ለብሔራዊ ባንክ ብናስገባም ምንም የተጠቀምነው ነገር የለም ሲል የትግራይ ክልል ማዕድን ቢሮ አስታወቀ። የማዕድን ቢሮው እንደገለጸው በያዝነው በጀት ዓመት ማለትም በ2017 በሽሬ እንዳስላሴ በሚገኘው የኢትዮጵያ ንግድ ባንክ በኩል 160 ኩንታል ወርቅ ያስገባ ሲሆን አክለው እንደገለጸው ምክትል ኃላፊ አቶ ተስፋለም ሀድጉ ህገወጥ አሰራርና የታክስ ማጭበርበር በመኖሩ የተነሳ ቢሮው ምንም ጥቅም ሊያገኝ እንዳልቻለ ነው የገለጹት። ወደ ሌላ ዜና ስናልፍ የኤሌክትሪክ አገልግሎት ክፍያ በ400% ሊጨምር እንደሚችል ተሰምቷል። ከ3 ዓመታት በኋላ የኤሌክትሪክ አገልግሎት ታሪፍ በ400% እንደሚጨምር ነው የተዘገበው። ከዚህ ጋር በተያያዘ በመጪው መስከረም ህዳሴ ግድብ ሲጠናቀቅ ለኤርትራ 42 ሜጋዋት፣ ለሶማሊያ 51 ሜጋዋት፣ ለሶማሌላንድ 7 ሜጋዋት፣ ለየመን 240 ሜጋዋት ኤሌክትሪክ ኃይል ማቅረብ የሚያስችል አዲስ መስመር ለመፍጠር ታቅዶ እየተሰራ ነውም ተብሏል። ወደ ውጭ ዘገባዎች ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠቅላይ ሚኒስተር ቢንያሚን ኔታንያሁ የሙስና ክስ እንዲነሳ ጥሪ ያቀረቡ። ኔታንያሁ በፈረንጆቹ 2019 በሙስናና እምነት በማጉደል ወንጀል ክስ እንደተመሰረተባቸውና እስካሁን መቀጠሉን ተከትሎ ነው ትራምፕ ክሱ እንዲነሳ ጥያቄ ያቀረቡት የተባለው። በፈረንጆቹ 2022 ጀምሮ በፍርድ ቤት ክርክር ላይ የሚገኙት ኔታንያሁ በተመሰረተባቸው ክስ ላይ ጥፋተኛ አለመሆናቸውንም ተከራክረዋል። አክለውም ትራምፕ ለእስራኤል መንግስት ባለውለታ ለሆኑ ታላቅ ጀግና ቢንያሚን ኔታንያሁ ለተመሰረተባቸው የሙስና ክስ ምህረት ሊደረግበት ይገባልም ብለዋል። ኔታንያሁ ነገሮችን በጥልቅ የሚመረምርበትን ስልቱ በጣም ይመስጠኛል ሲሉም ትራምፕ አሞካሽተዋል። የእስራኤሉ ጠቅላይ ሚኒስተር ቢንያሚን ኔታንያሁ ባለፈው ሰኔ 3 በቴል አቪቭ ኔታንያሁ ጉዳይ እንደገና መነሳቱን ተከትሎ ነው ትራምፕ ከኔታንያሁ ጎን መሆናቸውን ያሳሰቡት።
ወደ ሌላ መረጃ ስናልፍ ኢራን ከእስራኤል ጋር የተደረገው የተኩስ አቁም ስምምነት ተከትሎ የአየር ክልሏን በከፊል ክፍት አድርጋለች። እስራኤል እና ኢራን ባለፉት 12 ቀናት ባካሄዱት ጦርነት ኢራን የአየር ክልሏን ሙሉ በሙሉ መዝጋቷን ይታወሳል። ጦርነቱ በአሜሪካ አሸማጋይነት በተኩስ አቁም ስምምነት የተቋጨ ሲሆን ስምምነቱን ተከትሎ ቀደም ሲል እስራኤል የጦርነት ጊዜ አስቸኳይ ጊዜ አዋጇን በማንሳት ወደ መደበኛ እንቅስቃሴን ተመልሳለች። ኢራንም በተመሳሳይ በዛሬው ዕለት የአየር ክልሏን በከፊል ክፍት ማድረጓን ተሰምቷል። የኢራን መንገዶችና ከተማ ልማት ሚኒስቴር ቃል አቀባይ መጂድ አክፋን በኢራን ምስራቃዊ ክፍል የሀገር ውስጥና ዓለም አቀፍ በረራዎች እንዲደረጉ ተፈቅደዋል ነው የተባለው። ይሁን እንጂ ከቴሄራን መህባርና ኖህሚን ዓለም አቀፍ አውሮፕላን ማረፊያ የሚደረጉ በረራዎች ላይ የተደረገውን ክልከላ ላልተወሰነ ጊዜ እንዲራዘም መወሰኑ ነው ቃል አቀባዩ የገለጹት። በሚቀጥሉት ቀናት በሚኖረው አንጻራዊ ሰላምና መረጋጋትን ኢራን የአየር ክልሏን ሙሉ በሙሉ ክፍት ልታደርግ ትችላለች ማለቷን ቲአርቲ ወርልድ ዘግቧል። ወደ ሌላ መረጃ ስናልፍ በሜክሲኮ ጉዋናጁዋቶ ግዛት በሃይማኖት ክብረ በዓል ላይ አንድ ታጣቂ በከፈተው ተኩስ ሕፃናትን ጨምሮ 12 ሰዎችን መሞታቸው ተገለጸ። ጥቃት አድራሹና ከጉዳዩ ጋር ተያያዥነት ያላቸው አካላትን በመፈለግ ላይ እንደሚገኙም የሀገሪቱ ባለስልጣናት አስታውቋል። በኢራፑዋቶ ከተማ በቅዱስ ዮሐንስ ቤተክርስቲያንን የዓመታዊ ክብረ በዓል ላይ ማንነቱን ያልታወቀ ታጣቂ ጥቃት ማድረሱንም በተንቀሳቃሽ ምስል መለቀቁንም ዘገባዎች አመልክተዋል። የሜክሲኮ ፕሬዝዳንቷ ክላውዲያን ሼምቦአም በጥቃቱ የተሰማቸውን ሐዘን ገልጸው ወንጀለኛውን በማፈላለግ ላይ መሆናቸውም ነው የገለጹት። አሁን ላይ በሜክሲኮ የተፈጠረው ሃይማኖታዊ ጥቃት ከባለፈው ግንቦት ጀምሮ ለሁለተኛ ጊዜ መሆኑን የሀገሪቱ ባለስልጣናት ተናግረው ባለፈው ግንቦት በጉናዋጁዋቶ በካቶሊክ ቤተክርስቲያን በተፈጸመው ጥቃት 7 ሰዎች መገደላቸውንም ነው ያስታወቁት። ወደ ሌላ ዘገባ ስናልፍ የእስራኤል የምድር ኮማንዶች ኢራን ውስጥ በድብቅ ይንቀሳቀሱ እንደነበር ተገለጸ። የእስራኤል የመከላከያ ኃይሎች ዋና አዛዥ ኢያል ዛሚር እንዳሉት ከሆነ ለ12 ቀናት በዘለቀው ጦርነት የእስራኤል የምድር ኮማንዶ አባላት በኢራን ውስጥ በድብቅ ስራቸውን ሲሰሩ ነበርም ብለዋል። የኮማንዶ አባላቱ ከእስራኤል አየር ኃይል ጋር በመናበብ ከእስራኤል የኢራን የአየር ክልልና ሌሎች አካባቢዎችን እንድትቆጣጠር ትልቁን ስራ ሲሰሩ እንደነበርም የጦር አዛዡ ገልጸዋል። አዛዡ እንዳሉትም እነዚህ ስኬቶች ሊገኙ የቻሉት ከሌሎች ነገሮች በተጨማሪ በአየር ኃይሎችና በመሬት ላይ በነበሩት የእስራኤል የኮማንዶ አባላት በተደረገው ውህደት ነበርም ብለዋል። በመግለጫቸው ላይ በሰሜን አትላንቲክ የጦር ጥምረት ጉባኤ የጋራ መግለጫ ላይ ዩክሬን ትኩረት አልተሰጣትም ተባለ። የኔቶ የጋራ መግለጫ ላይ ዩክሬን 2 ጊዜ ብቻ መጠቀሷ እንደ ቀድሞው ጊዜ ቁልፍ የመወያያ አጀንዳ አለመሆኗን የሚጠቁም ሆኖ ተገኝቷል። በኒዘርላንድስ ዘሄግ የተደረገው ጉባኤ የጥምረቱን ወታደራዊ በጀት ከማሳደግ አንጻር ትኩረትን እንዳደረገ ተወስቷል። በአባል አገሪቱ መካከል ያለውን የመከላከያ ትብብር ስለማጠናከርም በሰፊው ጉባኤ መክረዋል ነው የተባለው። ባለ 32 አባላቱ ኔቶ እያንዳንዱን አገር ከሚያስመዘግበው ጥቅል አገራዊ ምርት እድገት 5% በ2035 ለመከላከያ ለመመደብ ተስማምቷል ተብሏል። ኔቶ ከሩሲያ የተጋረጠበትን የዩሮ አትላንቲክ የጸጥታ ስጋትን ለመመከት ያለመ ውጥም ነውም ተብሏል። ሞስኮ በተደጋጋሚ ከኔቶ አባላት ጋር ጦርነት ውስጥ የመግባት ፍላጎት እንደሌላት ብታስረዳም ጥምረቱ ግን ከ3 እስከ 5 ዓመታት ጥቃት ይሰነዘርብኛል የሚል ስጋት እንዳለበት ቀጥሏል። የሰሜን አትላንቲክ የጦር ጥምረት በ1949 በ12 ሀገራት ሲመሰረት አንደኛውና ቁልፍ ዓላማው የዛኔዋን ሶቪየትን ባለችበት ማስቀረት እንደነበር
የሚዘነጋ አይደለም። ወደ ሌላ መረጃ ስናልፍ የኢራን ከፍተኛ መንፈሳዊ መሪ አያቶላህ አሊ ኻሜኒ ጥቃቱ ካበቃ በኋላ ለመጀመሪያ ጊዜ የቪዲዮ መልእክት አስተላልፈዋል። አሜሪካ በኢራን ላይ ጥቃት ከሰነዘረች በኋላ ለመጀመሪያ ጊዜ ያስተላለፉት የቪዲዮ መልእክት ሲሆን በእስራኤል ላይ ድል አድርገናል እንዲሁም አቅማችን ለአሜሪካ ማሳየት ችለናል በማለትም ገልጸዋል። ኢራን የኒኩለር መሳሪያ ቤቶችን በማጥቃት ምንም ጠቃሚ ነገር ማሳካት አልቻለችም በማለት የገለጹ ሲሆን ዶናልድ ትራምፕም ስለተፈጠረው ነገር ያልተለመደና የተጋነነ ገለጻ አድርገዋል በማለትም ገልጿቸዋል። ከ2 ሳምንታት በፊት የተጀመረው ይህ ጦርነት መላው ዓለምን አስግቶ እንደነበርና በእስራኤልና በኢራን መካከል በርካታ መጠቃቃቶችንም ተካሂደው እንደነበር ይታወሳል። ኢራን በኳታር የሚገኘውን የአሜሪካ ጦር ሰፈር ከመምታቷ በፊት ዩናይትድ ስቴትስ የኢራን የኒኩለር ቦታዎች ላይ ጥቃት አድርሳ እንደነበርም ይታወቃል። በመጨረሻም ያለ ፍቃዱ ስላገባው ግለሰብ እናደርሳቸዋለን። የ42 ዓመቱ የቴክሳስ ሀገር ነዋሪ ከ36 ዓመቷ ክሪስቲን ማሪ ስፐርማን ጋር የፍቅር ግንኙነት የነበራቸው ሲሆን ለመጋባትም ፍላጎት እንደነበራቸው ይገልጻል። የጋብቻ ፍቃድም ለማግኘት የዋይን ካውንቲን ጸሐፊ ቢሮን እንዳማከሩ ያስታውሳል። ይሁን እንጂ ጥንዶቹ በመካከላቸው በተፈጠረ አለመግባባት ግንኙነታቸውን መቀጠል ሳይቻል ቀርተዋል። ይሁን እንጂ ከሴት ጓደኛውን ጋር ከተለያየ ጥቂት ቀናት በኋላ ወረቀቶች ይደርሱታል። ይህም የእሱና የስፐርማን ስም የያዘ የጋብቻ ፍቃድ ቅጂና የቀድሞ እጮኛውን ሰነዱን በህጋዊ መንገድ እውቅና የሰጡበትን ፎቶ የያዘ ነው። ጥንዶቹ የጋብቻ ፍቃድን ለማግኘት በአካል ተገኝተው ህጋዊ መታወቂያ ሊኖራቸው ይገባ ነበር። ነገር ግን በዚህ ያልተለመደ ጉዳይ ስፐርማንን ሙሽራው ባይገኝም በአካባቢው አንድ የእምነት አገልጋይ ጋብቻውን እንዲያረጋግጥላት ተጠቅማለች ነው የተባለው። ከዚያም የተረጋገጠ የጋብቻ ፍቃድ በአካባቢዋ የካውንቲን ጸሐፊ ቢሮ ወስዳ የምስክር ወረቀቱን ለባለስልጣኖቹ እንዳስገባች ነው የተገለጸው። የፖሊስ አዛዥ ኮሪ ማርቲን እንደተናገሩት በ23 ዓመታት ውስጥ በስነ ስርዓት ላይ ካልተገኘ ሰው ጋር ጋብቻን መፈጸም የቻለ ሰው የሰማሁ አይመስለኝም ሲሉ ከተናገሩ በኋላ ተጎጂው አሁን ከተፈጠረው ሁኔታ ጋር በስምምነት ችግሩን ለማስተካከል አማራጭን እየፈለገ እንደሆነም ገልጸዋል። ተጎጂውም አክሎ ይህ ለደህንነቴ እንዲሁም ለንብረቴ ስጋት ፈጥሮብኛል ያለ ሲሆን በቀጣይም ሁኔታውን ለማስተካከል ጥረት እያደረገ እንደሚገኝም ገልጸዋል። የተወደዳችሁና የተከበራችሁ የኩራዝ ሚዲያ ቤተሰቦች የዕለቱን ዜናዎቻችን አደረስን። እነዚህንና መሰል ዜናዎች እንዲደርሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።